ዮጋ ስትሪክትሊ ሌላ አምልኮ ነው። ምን አይነት መንፈስ እየጠራን እንዳላለ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣናላ እንደኛ ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቭ የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም። ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ ሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ብሎ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታምኑ። እኔ አላምንበትም እኮ ግን ሰግዳለሁ እንደማለት ማይንድፉልነስ ወይም ደግሞ አሁን ላይ ማተኮር። አባታችን ሆይ በሰማያት የምትኖር ብዬ የዕለት እንጀራችንን ዛሬ ስጠን ነው። ስለ ነገ ስለምበላው አይደለም የምጸልየው፣ ስለ ዛሬ። ስለ ነገ አትበሉ ነገ ለራሱ ያስባልና ይላል መጽሐፉ። ስለ ነገ አትጨነቁ ነገ ለራሱ ያስባል፣ እንደውም የነገ ክፋቱ ይበቃዋል፣ የቀኑ ክፋቱ ይበቃዋልና ስለ ነገ አታስቡ ይላል። ስለዚህ በተደጋጋሚ መጽሐፍ ቅዱስ አሁን ላይ እንድናተኩር፣ ትናንትናና በነገ ምክንያት አሁናችንን ሉዝ እንዳናደርግ የሚያስተምሩ ብዙ መጽሐፍ ቅዱስ ሐሳቦች። ከዛ ውጪ እንደ ዮጋ አይነት ፕራክቲሶች ዮጋ ስትሪክትሊ ሌላ አምልኮ። አንደኛ ምን አይነት መንፈስ እየጠራን እንዳላናቅ ምንም ችግር ከሌለው እዛ ጋር የሚደረጉት ሪቹዋሎች ለምን ያስፈልጋሉ? ለስፖርት ከሆነ ሰው በራሱ መንገድ ማድረግ የሚችላቸው ብዙ ነገሮች አሉ። አንደኛ የሚደረጉት ሳይኖች በሙሉ የምንቀመጥበት መንገድ፣ ጸጥ ምንልበት፣ የምንበረከክበት ምናምን እያንዳንዱ ነገር ፖዞቹ በሙሉ የሆነ ነገር ኢሚቴት እያደረግን ከፍ ሲል የሆኑ አራዊትን የሆኑ እንስሳትን አይነት ሙቮች የሆኑ አይነት ፖዚሽኖችን ኢሚቴት የማድረግ ስራ ነው። ስለዚህ ሳያውቀው ሰውየው አውቆትም ይሁን ሳያውቀው የሆነ አይነት ከልት ውስጥ የሆነ አይነት ሪቹዋል ውስጥ እየገባ በስፒሪቹዋል አይን ማየት ደረጃ ላይ ቢደርስ ምን አይነት መንፈስ እየጠራ እንዳለ ከምን ጋር ኮኔክት እያደረገ እንዳለ አይታወቅም። ማለት ይሄ እኔ አላምንበትም እኮ ግን ሰግዳለሁ እንደማለት። ክርስቲያን ያልሆነ ሰው ማያምን ሰው ምን ችግር አለው ብጾም፣ ብጸልይ፣ ባስቀድስ፣ ብሰግድ፣ ጸበል ብጠመቅ ግን አላምንበትም እንደማለት። የዚህ ሪቨርሱ ማለት። ስለዚህ ምን አይነት መናፍስትን እንደምንጠራ ምን አይነት ክፉ ነገር በሰውነታችን ላይ እንደምናመጣ አናውቀው። በነፍሳችን ላይ ምን አይነት ነገር እንደምናመጣ አናውቀው። በዛ አይነት መንፈሳዊነት ደረጃ ላይ ብንሆን ኖሮ ይታየን ነው። ግን ስለማይታየን በቃ ያ ሃይማኖት ነው፣ መወሰን ያስፈልጋል። የምታመልኩትን ዛሬ ምረጡ ነው ያለው። ስለዚህ መምረጥ ያስፈልጋል። እስከ መቼ በሁለት ሀሳብ ታነክሳላችሁ ነው የሚለው እና ከዛ ውጪ ሜዲቴሽን፣ ጸጥታ፣ አርምሞ እነዚህ ነገሮች ከክርስትና የተወሰዱ እጅግ በጣም ፕሮፋውንድ የሆነ ካልቸር ያለበት ቤተክርስቲያን ውስጥ ነው። አንደኛ ጾም ኢንተርሚተንት ፋስቲንግ ተብሎ ስሙ ተቀይሮ በኤክስፖርት ስታንዳርድ ሄዶ መጥቶ ካልሆነ በስተቀር ጾም ነበረኛ በሆነ ያህል ሰዓት መብላት፣ አንድ ጊዜ መብላት ምናምን የሚለው ማለት ነው። እኛ ጋር የኖረ ነው ጾም ዘወትር። እኛ ነጭ ነክቶት ሲመጣ የሆነ ነገር ቆዳ ከዚህ ሄዶ ሌዘር ተብሎ እንደሚመጣው አይነት ማለት ነው። አንደኛው። ሁለተኛው በጣም የሚገርም የሜዲቴሽን እና የቴራፒ መጽሐፍ መዝሙረ ዳዊት። ለየትኛውም አይነት ስቴት ኦፍ ማይንድ ለየትኛውም አይነት ሰው ምድረ በዳ ላይ ብቻውን ቢሆን መዝሙረ ዳዊት ከያዘ ብቻውን አይደለም። ብቻውን ምንም በሌለበት በረሃ ላይ ቢሆን እጁ ላይ መዝሙረ ዳዊት ካለ ብቻውን አይደለም። መዝሙረ ዳዊት ላይ በጣም ደስተኛ የሆነ ሰው ደስታ አለው፣ ኑ በእግዚአብሔር ደስ ይበለን ይለዋል። በጣም ሀዘን ላይ የሆነ ሰው፣ ጥልቅ ሀዘን ላይ ያለ ሰው ዳዊት ጥልቅ ሀዘን ላይ ሆኖ ያናግረዋል። መዝሙረ ዳዊትን የጻፈው እንግዲህ አብዛኛው 80 ምናምኑ የሱ ነው። የቀሩት ሌሎች ሰዎች ከሱ በፊትና በኋላ የኖሩ ሰዎች መዝሙር እና በሱም ዘመን የነበሩ እና በዳዊት መዝሙር ውስጥ ሁሉም አይነት ስቴት ኦፍ ማይንድ አለ። ለዳዊት የኔን ጉዳይ ማነገረው እስኪባል ድረስ ሁላችንም አንዳንድ እንደውም ጸሎቱን ላይ አይመስልም። አንዳንዴ ዳዊት ከፈጣሪ ይጣል። አምላኬ አምላኬ ለምን ተውከኝ? አንተማ እኔን መስማት ከእኔ ርቀሃል። አንተ ትመሰገናለህ በክብርህ፣ እኔ ግን እዚህ እየተሰቃየሁ ነው ይላል። ለምን አትሰብ? ለምን ትተኛለህ? ለምን ትነውብ? አቤቱ ንቃ፣ ለምን ትተኛለህ ይላል ዳዊት። አሁን ለእግዚአብሔር ለምን ትተኛለህ ይባላል? ማንም ደፍሮ አይልም። ግን አንዳንዴ ምነው ተውከኝ የምንልባቸው ሞመንቶች አሉ። ያን ሞመንት ዳዊት ብሎታል። አንዳንዴ አግሊ ቶቶቹንም አልደበቀም ዳዊት። አሁን ብስጭት ብሎ እንደው የሚበድሉኝም በድላቸው እንዲያደርጋቸው ይላል። አሁን ይሄ እንደ ጸሎት ውስጥ ይገባል ያልሻል። ግን አይምሮ ማሰብ አያቆምም አይደለ? ስለዚህ ዳዊት ከእግዚአብሔር የሸሸገው ሐሳብ የለም፣ አስቦት የተወው የለም። አፈሰሰው፣ የውስጥ ሐሳቡን እግዚአብሔር ፊት አፈሰሰው። ስለዚህ ጥልቁ መረጋጋት፣ ጥልቁ ሰላም የሚገኝባቸው ጸሎቶች፣ ሱባኤያት፣ የአርምሞ ጊዜያት አሉ። ስግደት። እኛ ትልቁ ሜዲቴሽን ጸሎት ነው። ከጸሎት በፊት በነገራችን ላይ ሰው ጸሎት ከመጀመሩ በፊት ለሆነ ያህል ሰዓት ቁጭ ብሎ ዝም ማለት። ማር ይስሐቅ በጣም ጥልቁ ጸሎት በእግዚአብሔር ፊት ዝም ብሎ መቀመጥ ነው።
መጀመሪያ አንተና እግዚአብሔር ብቻችሁን ጸጥ በሉ። እሱ ራሱ በጣም ጥልቅ ጸሎት፣ ልብን ለሚሰማ አምላክ። ሙሴ እኮ በጣም ጨንቆት ይገርምሻል። በግራ እስራኤላውያን ኧረ ልንሞት ነው እያሉ ይጮሃል። በቀኙ የፈርዖን ሰራዊት እየበረረ እየመጣ አዋራ እያወነነ ህዝቡ ይጮሃል። ፈርዖን ይጋልባል። በቃ ግራ ገብቶት ዝም ብሎ ጸጥ አለ። ጸጥ ሲል እግዚአብሔር ምን እንዳለው ታውቂያለሽ? ለምን ትጮህብኛል? ምንም አላለ ሙሴ። ከህዝቡ ጩኸት በላይ የሙሴ ዝምታ ተሰምቶ። አንዳንዴ ስፒችለስ የምትሆኝበት ነገር አለ አይደለ? ቃመተሽ እግዚአብሔር ፊት ቁጭ ስትይ ያ ዝምታ ራሱ ይደርግ። በዝምታ ውስጥም እግዚአብሔር ነበር አይደል? በጩኸት ውስጥ አልነበረም ይላል እኮ። በዝምታ ውስጥ ግን ክርስቶስ የማይረሱ ዝምታዎች ነበሩ። ህዝቡ ይሰቀል ይሰቀል እያለ ይጮሃል። ስቀለው እያለ ይጮሃል። አይሁድ የቄሳር ጠላት ነሱን ካልሰቀልክ ይላሉ። ጲላጦስ ምንድን ያስጨነቀው? የጌታ ዝምታ። ከነሱ ጩኸት የክርስቶስ ዝምታ ረብሿል። ስለዚህ ከንግግር የሚሻሉ ዝምታዎች አሉ፣ ሰላሞች አሉ እና በጣም ብዙ ከዛ የተሻሉ መንፈሳዊ አሮማቲክ ቴራፒ ምናምን እያሉ ሰንደል ምናምን እኛ ጣና አለ እንደኛ ጋር እስቲ ናና ዲፕሬሽን ውስጥ ካለ ኪዳን አድርስ እስቲ ና ኪዳን አድርስ የትም ድረስ ይባላል። በጠዋት ተነስተሽ ኪዳን አድርሰሽ ማይጠንቱ በዛ የሚገኘውን ሪሊፍ እናንተ በመቶ ሴሽን በመቶ ቴራፒ አታመጡ። ይቅር ባይነት አለ። አሁን ፎርጊቭነስ በጣም ብዙ ሰው ቴራፒ ውስጥ ወይም ዲፕሬሽን ውስጥ ማን ነው ዲፕ የሆነ ሳይኮሎጂካል ዲስኦርደር ውስጥ ትራውማ ውስጥ የሚከቱት በደሎች ፎርጊቭ ከማድረግ የተሻለ መፍትሄ ተስፋም ይጨምራል። ተስፋም ሆፕለስነስ በጣም ከባድ ነው አይደል? ብዙ ሰው ዲፕሬሽን ማለት ድብርት ይመስል ዲፕሬሽን ድብርት አይደለም ማለት ወይም ስራ ሲያስጠላው ዛሬ ከቤት መውጣት ሰልችቶኛል ማለት አይደል። ከዛ ከፍ ይላል። ተፈልጎ የሚመጣም ተፈልጎ የሚሄድም ነገር አለ። አንዳንድ እኔ ሄልፕ የሚፈልጉ ነገሮችን በምክር ለማስተካከል አሁን ለምሳሌ ሱስ ያለበትን ሰው በምክር ለማስተካከል የሚሞክር ሰዎች ኦልሞስት አንድን በሽተኛ ጨጓራውን ያመመው ሰው መምከር፣ ለምን ጨጓራን ያማል ተው እንጂ ሁለተኛ እንዳያማ አይባልም። ወዶ አይደለም ልክ እና ይሄኛው እንደውም ያኛው ቢያንስ ቶፒካል የሆነ ወይም ሌላ ባዮሎጂካል የሆነ ህመም ነው። ይሄ ግን የውስጥ ነው። የአእምሮ ህመም ደግሞ ከሌላው በጣም ከባዱ ህመም የአእምሮ ህመም ነው። የሆነ ነገር ቢኖር በምላጭ ነው የምታወጪው አይደለም? የሆነ ቁስል ወይ ምናምን የሆነ የገባ ስንጥሩናል ምላጭ እንደዛ ቢሆን በምን ይወጣል ይባል እና አእምሯችን እጄን ሲያመኝ አእምሮዬ ነው የሚነግረኝ እጅህን አሟል፣ እግሬን ሲያመኝ እግርና አእምሮዬን ሲያመኝ ግን አእምሮህ ታሟል ብሎ የሚነግረኝ ሌላ አእምሮ የለኝ እና ለዚህ ነው ብዙ ጊዜ ደህና ነኝ እኮ የሚሉት የአእምሮ ህመም ላይ ያሉ ሰዎች ደህና ነኝ ይላሉ። ወደ ጉዳዩ ስመጣልሽ ግን መንፈሳዊነት ጥቅሙ ይሄ ተስፋ። በተለይ ነቢየ እግዚአብሔር ዳዊት ነፍሴ በተስፋ ታድራለች፣ በገንዘብ ታድራለች፣ በሀብት በንብረት ታድራለች፣ በሌላ ነገር አለ በተስፋ ታድራለች። ወአዲ በተስፋሁ ታድር ነፍሴ። እንግዲህ ነፍሴ በተስፋው ታድራለች። በደንብ ገብቶታል ተስፋ ሰው ማሳደር እንደሚችል ማለት። አሁን እኛ የምንቀረጸው ይሄ ካሜራ ኦን መሆኑን ተስፋ አድርገን ነው። መኪና የምንሳፈረው እንደርሳለን ብለን ተስፋ አድርገን ነው። እንኖራለን ብለን ተስፋ አድርገን ነው። የምንወጣው የምንወርደው፣ የምንተኛው እንነሳለን ብለን ተስፋ አድርገን ነው። ስንሞትም እንነሳለን ብለን ተስፋ አድርገን ነው በቀትል። ስለዚህ ተስፋ የሁሉ ነገር ነው። ሰው ያለ ምግብ ያለ ውሃ የሆነ ያህል ቀን መቆየት ይችላል። ያለ ተስፋ ግን በጣም ከባድ እና ሃይማኖት የሚሰጠው ትልቅ ነገር ወይም መንፈሳዊነት የሚሰጠው ትልቅ ነገር ምንም ነገር እንዳይደንቀን ያደርጋል። በጎች በበረት ባይገኙ የተዘራው ባይበቅል ፍሬን ባይሰጥ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ ይላል። በቃ የመጨረሻው ደስታ የመጨረሻው ሰላም የሚገኘው በእግዚአብሔር ተስፋ በማድረግ ሰው ዝም ብሎ እግዚአብሔርን ተስፋ ቢያደርግ መልካም ነው ይላል መጽሐፍ። ማለት ስራ ማለት ከሌሎቹ ስራዎች በላይ ተስፋው ነው ኃይል ያለው። ሌሎች ስራዎችንም ለመስራት ጉልበት የሚሆነው ተስፋው ነው።